ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የመራረጥንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት ብርሃኑ አብሬያችሁ ቆይታ አደርጋለሁ። የገናን በዓል ስናከብር ያለው ለሌለው በማካፈልና የአብሮነትና የመተባበር እሴት በመጠበቅ መሆን አለበት ሲል የጠሎ ወረዳ አስተዳደር ገለጸ። አባቶቻችን ያስተላለፉልንን ባህል ለመጪው ትውልድ በማስተላለፍ ሁሉም የድርሻውን እንዲወጣ የወረዳ ዋና አስተዳዳሪ አቶ አትርሴ ሻታቸው በመልእክታቸው ገልጸዋል። አንተነህ ፍቃዱ ተጨማሪ ያለው ገና በዓል ከፊት ለፊታችን ልናከብር ቅድመ ዝግጅት ላይ ነው ያለ ነው። እንደሚታወቀው ከቀደምት አባቶች ተያይዞ ተሸጋግሮ የመጣ የከፋ ሕዝብ ባህል አለ፣ የጠሎ ሕዝብ ባህል አለ። ይህንን ባህል ይበልጥ አዳብረን መሻገር አለብንና በዓል ስናከብር ያው ገና በእኛ አካባቢ ላይ ከወትሮ በተለየ በጣም በጥንቃቄ የሚከበር በዓል ነው። እህል አጭዶ የሚቀምስበት የከፋ ማህበረሰብ በተለይ የጠሎ ማህበረሰብ በተለይ ጤፍ ላይ ያለውን ነገር የሚቀምስበት ባህል መጠጥ አዘጋጅቶ የሚቀምስበት ቆጮ የሚባል የራሱ ባህል አለውና ያንን የሚያከብርበት በዓል ነውና ማህበረሰቡ ብዙም ጊዜ የጸጥታ ችግር አንዳንድ አካባቢ ላይ አልፎ አልፎ የሚታይበት ጊዜ ይሄ ነው። አዲስ በዓልም ከመሆኑ ጋር ተያይዞ የሚከሰቱ ጸጥታ ችግሮችም አልፎ አልፎ ይታያሉና ይህ የገና በዓል ቀደምት አባቶች የሰጡትን ታሪክ ይበልጥ አጎልብተን የምናልፍ መሆኑን ካመንን ደግሞ ዛሬ ላይ እኛ የባሬ ቆጮ ወይም አውደ በዓሉን አውደ ዓመቱን ስናከብር በጣም ጥንቃቄ በተሞላ አንዱ ያለው ለሌላው በማሰብ በመተጋገዝ ለሌላው በማብላት በማጠጣት ድሆችን በማሰብ ከዛም አልፎ ደግሞ በታሪካችን ውስጥም ትልቅ እሴት እንዲኖረው የማድረግ ስራ መስራት አለበትና ህዝባችን የተለመደውን ትብብሩን ማድረግ አለበት። ህዝባችን እንግዲህ በርካታ ጉዳዮችን ሲተባበር የመጣ ነው። ስለ እውነት ትልቅ ላቅ ያለ ምስጋና ለኛ አካባቢ ህዝብ አለኝ። በገጠር በከተማ ስንተባበር፣ ስንቀናጅ፣ ስንደማመጥ በርካታ ውጤቶችን ያመጣን ነው። በኢኮኖሚ ዘርፍ፣ በትምህርት፣ በጤና፣ በግብርና፣ በመልካም አስተዳደር እና በተለያዩ መስኮች ውጤት እናመጣለን። ይህ የሆነው በህዝባችን ቀና ትብብር ነው። አሁንም ይሄ የተለመደው ትብብሩን በገጠርም ሆነ በከተማ ህዝባችን ይዞ ማስቀጠል እንዲችል ለውጤት እንዲያበቃ በዓሉ የደስታ እንዲሆን የማስቻል ምንም አይነት ኮሽታ የሚሰማበት ሳይሆን የሰላም የደስታ እንዲሆን የማስቻል ትብብራቸውን ሊያደርጉልን ይገባል የሚል መነሻ ሀሳብ ስላለኝ በኢትዮጵያ ቀይ መስቀል ማህበር የከፋ ዞን ቅርንጫፍ የገናን በዓል ምክንያት በማድረግ በአውራዳ ከተማ አስተዳደር ለሚገኙ አቅመ ደካማ የማህበረሰብ ክፍሎች ድጋፍ አደረገ። ማህበሩ በከተማው ከተለያዩ ቀጠናዎች ለተለዩ 40 ግለሰቦች ለምግብነት የሚውል ዱቄትና ዘይት ድጋፍ ማድረጉን የተገለጸው ለሰብአዊነት እንኖራለን በሚል መሪ ሀሳብ በተደረገው በዚህ ድጋፍ ለእያንዳንዱ ግለሰብ 6 ኪሎ ግራም ዱቄትና 1 ኪሎ ግራም ዘይት ተበርክቷል። የተጀመረውን ሰብአዊ ድጋፍ አጠናክሮ ማስቀጠል እንዲቻል ሁሉም ሰው አባል በመሆን የበኩሉን እንዲወጣ ማህበሩ ጥሪ አስተላልፏል። የዘገበው የአውራዳ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በወረዳው ጠንካራ አደረጃጀትና አባላትን ለመገንባት ቀጣይነት ያለው ስራ እየተሰራ መሆኑን በጊምቦ ወረዳ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። ጽህፈት ቤቱ የበጀት ዓመቱን ሁለተኛ ሩብ ዓመት የአባላት ኮንፈረንስ አካሂዷል። ከወረዳው የመንግስት ኮሚኒኬሽን ለተገኘ ዘገባ በሩክታዊት ብርሃኑ። የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው እንደገለጹት ግንባር ቀደም በመሆን የመንግስትና የፓርቲ ተግባር ማከናወን ላይ በወረዳው የሚገኙ ፐብሊክ ግንባር ውስጥ የሚገኙ አመራሮችና አባላቶች በቀጣይ ጊዜያት ጠንካራና ደካማ ጎኖችን በመለየት ማከናወን አለባቸው ብለዋል። ከአንደኛ ሩብ ዓመት ኮንፈረንስ በኋላ የህዋስና መሰረታዊ ድርጅት አመራርና አባላት መልሶ ማጠናከር፣ በህዋስ ደረጃ የተለያዩ የልማት ስራዎችን ተግባራዊ ማድረግና መረጃ አያያዝ በጥንካሬ የመሰረታዊ ድርጅት ሰብሳቢዎች ገልጸዋል። መሰረታዊ ድርጅቶች አዳዲስ አባላቶችን ከማፍራት አንጻር የተሻሉ እንደሆኑ የገለጹ ሰብሳቢዎች በየወቅቱ በመፈተሽና በማደራጀት አጠናክሮ ማስቀጠል ያስፈልጋል ብለዋል። ብልሹ አሰራርና የመልካም አስተዳደር ችግር እንዳይፈጠር የህዋስ ውይይት ማካሄድ ከፍተኛ ሚና አለው ተብሏል። ከመሰረታዊ ድርጅት ግንባታ አንጻር ፓርቲው ትኩረት ሰጥቶ እየሰራ መሆኑ አበረታች ነው ያሉት ተሳታፊዎች በአደረጃጀቶች የተጠናከረ መረጃ አያያዝ ላይ የታየ ያለውን ተግባር ማስቀጠል ያስፈልጋል ብለዋል። መሰረታዊ ድርጅት ውስጥ የሚገኙ ህዋሳቶች በጊዜ ሰሌዳ ውይይት በማድረግ ችግር ፈቺ መሆን እንዳለባቸውም የጠቆሙት ተሳታፊዎች በየሴክተሮች የፓርቲ ተግባር ማጠናከር ያስፈልጋል ሲሉ አሳስበዋል።
በበዓል ወቅት ማህበረሰቡ የተለመደውን ትብብር ከጸጥታ አካላት ጋር በማድረግ የአካባቢውን ሰላም ማረጋገጥ እንደሚገባ የከፋ ዞን ፖሊስ መምሪያ አሳሰበ። መምሪያው በገና በዓል ወቅት የጸጥታ ችግር እንዳይከሰት አስፈላጊውን ቅድመ ዝግጅት ማድረጉን አስታውቋል። ታምራት ኃይሌ ተጨማሪ አለው። በበዓል ወቅት ሊከሰቱ ይችላሉ ተብሎ የታሰቡ ወንጀሎችን የመለየት ስራ መከናወኑን የጠቆሙት ኢንስፔክተሩ ከነኚህ ውስጥም የስርቆት ወንጀል፣ ዝርፊያ፣ የሐሰት ብር መሰራጨትና የመሳሰሉ መሆናቸውን አብራርተዋል። ፊትለፊታችን ላይ የሚከበሩ የገናና የጥምቀት በዓል ያለምንም ጸጥታ ችግር ተከብሮ እንዲጠናቀቅ በፖሊስ መምሪያ በቂ ዝግጅት እየተደረገ ነው የሚገኘውና ይህ በዓል እንግዲህ በክርስትና እምነት ተከታዮች ዘንድ የሚከበር በዓል ነውና ይህ በዓል ደግሞ ሲከበር ካሳለፍነው ዓመት ተሞክሮ የሚፈጸሙ ወንጀሎች አሉ። የስርቆት ወንጀል፣ ግድያ፣ ሐሰተኛ ብር ኖት ዝውውር፣ ምግብ ነክ የሆነ ጉዳዮች ላይ ባዕድን ማቀላቀልና የሰው ጤና ላይ ጉዳት ማድረስ የሚችሉ ነገሮች ይቀላቀላሉና እነኚህ ነገሮች እንዳይኖሩ በከተማም በገጠርም ስርቆቶች እንዳይከሰቱና ማህበረሰባችን እንዳይሸወድ ከሚመለከተው አካል ጋር በመነጋገር በቂ ዝግጅት እያደረግን ነው የምንገኘው። ከላይ የተጠቀሱትና መሰል ወንጀሎች እንዳይከሰቱ ህብረተሰቡን በማስተባበር ለመስራት ቅድመ ዝግጅት መደረጉንም ጠቁመዋል። ያው እቅድ ወጥቷል። ከወረዳ ከከተማ አስተዳደር ጀምሮ በሁሉም ሀገር እቅድ ወጥቷል። እቅድ ማውጣት ብቻ ሳይሆን የሰው ኃይልም ተመድቧል። በሁሉም ቦታ የት ምን አይነት ወንጀል ሊፈጸም ይችላል፣ እዛ ደግሞ እነማን መመደብ አለባቸው፣ በጥበቃም በወንጀል መከላከልም መረጃ ከመስጠት አንጻር ያው ከሁሉም መንደር፣ ከሁሉም ቀጠና፣ ከሁሉም ቀበሌ መረጃ የሚሰጡ የመረጃ አጀንቶች ሁሉም ቦታ ላይ ተመድቦ አሁን ያለውን ስጋቱ ምን አለ የሚለውን ለኛ የሚሰጡ አካላቶች አሉ። ከስጋት ባሻገር ክስተቶችም ካሉ ያን ክስተት ኢሚዲየትሊ ለማቆም ለኛ መረጃ የሚሰጡ ኃይል ተደራጅቷል። በፖሊስ ብቻ ሳይሆን የገለልተኛ አማካሪ አደረጃጀት አለ። ማህበረሰብ ደህንነት ፓትሮል ቅኝት አለ። ይህን አደረጃጀት የማጠናከር ስራም እየተሰራ ነው የሚገኘው። ከዚህ ውጪ ስጋት ያለበት ቦታዎች ላይ በተሽከርካሪ በእግርም ፓትሮል ይደረጋል። ቋሚ ጥበቃም እንደሚደረግ ሁሉን ነገር ቅድመ ዝግጅት እንደመመሪያ አድርገናል የሚል እንስራለን። ህብረተሰቡ ንብረቱንና የአካባቢውን ጸጥታ ትኩረት ሰጥቶ እንዲጠብቅም አሳስቧል። በመጨረሻ እኔ የሚያስተላልፈው መልእክት ያው በዓሉ በሰላም ተከብሮ በሰላም እንዲጠናቀቅ ማህበረሰቡ የራሱን ድርሻ መወጣት አለበት ብዬ አስባለሁ። በዓሉን ስናከብር ያው ጥንቃቄ ማድረግ ያስፈልጋል። በወንጀል ሊከሰትም ስለሚችል ወንጀልን ባሻገር የትራፊክ አደጋም ሊደርስ ስለሚችል ስንንቀሳቀስ ያው በዓሉን ብቻ ሳይሆን ምን አይነት ችግሮች ሊያጋጥሙ ይችላሉ፣ የራሳችን አካባቢ እንዴት መጠበቅ መቻል አለብን፣ የራሳችን ንብረት እንዴት መጠበቅ እንችላለን፣ አካባቢያችን እንዴት መጠበቅ ነው የምንችለው። ያው ሁሉም ቦታ ላይ ፖሊስ መድረስ አይችልም፣ ሁሉም ቦታ ላይ ጸጥታ አካላት መድረስ አይችልም። ሁሉም የሚጠራጠረው ነገር ካለ ለጸጥታ አካል ጥቆማ መስጠት፣ ደውሎ መረጃ መስጠት ያስፈልጋል። ወንጀል ተከስቶ ሲገኝ ያን ወንጀል ማቆም ያስፈልጋል። ለሚመለከተው አካል ደውሎ መናገር ይቻላል። ከቤት ወደ ገበያ ስንሄድ፣ ሌላ ቦታ ስንቀሳቀስ አካባቢያችን የኛም ቤት ተራ በተራ መጠበቅ ያስፈልጋል። ገበያ ስንወጣ ደግሞ በኪሳችን የያዝነውን ብር ሊሆን ይችላል፣ በእጃችን የያዝነው ቦርሳ ሊሆን ይችላል፣ ስልክ ሊሆን ይችላል፣ በጥንቃቄ መያዝ ያስፈልጋል። አጠገባችን ላይ የቆመ ሰው ማን ነው የሚለውን ማየት ያስፈልጋል። በተለይ ህዝብ በተሰበሰበበት ቦታ ላይ በሚንቆምበት ሰዓት ላይ በጣም ጥንቃቄ ያስፈልጋል። አሁን በዚህ ሰዓት ነው ከኪስ ማውለቅ የተለያዩ ወንጀሎች የሚፈጸሙትና
የዛን ሰዓት በጣም ጥንቃቄ ያስፈልጋል። ደግሞ እኛ ማናውቀው ሰው እኛን መጥቶ የሚያወራ ከሆነ የሆነ ነገር የሚያናግረን ከሆነ ሰውየውን በደንብ መጠራጠር ያስፈልጋል። ሰውየውን በደንብ ማየት ያስፈልጋል። አሁን ቦንጋ አካባቢ ላይ ይህን ጉዳይ እያየን ስለሆነ ማለት ነው። ባለፈው እንግዲህ በቅርቡ የተከሰተ ወንጀል አለ። አንድን ሰው መጥቶ አናግሮ የሆነ ነገር አነካክቶ ከባንክ ቤትም ጭምር ብር እንዲያወጣና ያወጣውን ብር ይዞ የተሰወረበት አግባብ አለና እንደዚህ አይነት ወንጀሎችም ሊከሰቱ ስለሚችሉ ማህበረሰቡ በደንብ ጥንቃቄ ማድረግ አለበት የሚል መልእክት አለ። በመጨረሻም ለበዓሉ እንኳን አደረሳችሁ የሚል መልእክታቸውን አስተላልፈዋል። ለ2017 ለጥምቀትና ለገና በዓል አጠቃላይ የማህበረሰብ ክፍልና በየደረጃ ያለው ጸጥታ መዋቅር በየደረጃ ያለው ፖሊስ አመራርና አባላት እንኳን አደረሳቸው ለማለት ፈልጋለሁ። እንደ ሀገር የተጀመሩ የልማት ስራዎችን ለማስቀጠል ጤናው የተጠበቀ ዜጋ መፍጠር እንደሚገባ የከፋ ዞን ጤና መምሪያ አሳሰበም። መምሪያው በ2017 በጀት ዓመት የመጀመሪያው 5 ወራት የኤችአይቪ ኤድስ መከላከልና መቆጣጠር አፈጻጸም ግምገማና የቀጣይ ወራት እቅድ ላይ በቦንጋ ከተማ ምክክር አካሂዷል። ቤተልሔም መምሩ በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የከፋ ዞን ዋና አፈ ጉባኤ አቶ ግርማ ደፋር እንደገለጹት የኤችአይቪ ኤድስ በሽታ መከላከል የጤና ተቋማት ድርሻ ብቻ ሳይሆን የሁላችንም ኃላፊነት ነው ብለዋል። አቶ ግርማ አክለው የሀገር የልማት ስራዎች ስኬታማ እንዲሆኑ ጤናው የተጠበቀ ዜጋ አስፈላጊ መሆኑን ተናግረዋል። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው በከፋ ዞን የኤችአይቪ ስርጭት አሁን ያለበትን ደረጃ አስረድተዋል። የኤችአይቪ ስርጭት ከዚህ በፊት ከነበረው አሁን አሃዙ የሚያሳየው ቁጥሩ አለ ከይዞ አለ። ይሄ ማለት እስካሁን በ12ቱ የኤአርቲ ሳይቶች ወይም መድኃኒት የሚሰጥባቸው ሳይቶች ላይ ተመዝግቦ መድኃኒት የሚወስደው 1829 ነው። ይሄ ማለት እንደ ከፋ ተጨባጭ ሁኔታ ከይዞ በጣም ብዙ ነው። ይሄም ራሳቸውን አሳውቆ ተስማምቶ መድኃኒት ለመውሰድ ፈቃደኛ የሆኑት ናቸው። እኛ ጋር መድኃኒት ላለመውሰድ ተደብቆ ሌላ ቦታ የሚወስዱ አካላት አሉ። ስለዚህ ቁጥሩ ይጨምራል ማለት ነው። አሁን ያለንበት ሁኔታ አርባናይዜሽን ወይም ከተሜነት ሁኔታዎች በጣም ስላሉ ቦንጋ ከተማ እንግዲህ የክልል ከተማም ነው፣ የቦንጋ ከተማ አስተዳደር ከተማ ነው፣ የዞንም ከተማ ነው። በብዛት ሰዎችም ከታች ፈልሰው የሚመጡበት ከተማም በመሆኑ ቦንጋ ጫናው በጣም ሰፊ ነው። ይህም ብቻ አይደለም። አንዳንድ ልማት ቦታዎች ለምሳሌ የአስፓልት መንገድ የሚሰራባቸው ቦታዎች፣ የመንገድ ስራ፣ ትላልቅ ሜጋ ፕሮጀክቶች የሚሰራባቸው አካባቢዎችም የተጋላጭነት ሁኔታ በጣም ሰፊ ነው። ከዚህም እየጨመረ ነው ያለው። ስለዚህ እኛ በአንዳንድ ምክንያቶች ማህበረሰብ ጋር በምርመራ አልደረስንም እንጂ ለይተን በመረመርንበት ቁጥር ውጤት ማግኘት ወይም ከቫይረሱ ጋር ያላቸውን ሰዎች የማግኘት እድሉ እጅግ ሰፊ ነው። ይሄ ማለት የበሽታ ጫና ከፋ ውስጥ አለ ማለት ነው። በሁሉም ልማት ኮሪደሮች ብንፈትሽ ብዙ ቦታዎች ላይ ከቫይረሱ ጋር የሚኖሩ ወገኖች አሉ። እነኚህን ለይቶ መስራት ያስፈልጋል። ጫናው በጣም ሰፊ ነው። የኛ ከሌሎች ዞኖች ከተወሰነ ከቤንች ሸኮና ከሸካ ዞን የተወሰነ ዝቅተኛ ቢሆንም ጫናው በጣም ያለ መሆኑን በጣም መታወቅ አለበት። ስለዚህ ማህበረሰባችን መዘናጋት የለበትም። የከፋ ዞን ጤና መምሪያ የኤችአይቪና ዘርፈ ብዙ ምላሽ የስራ ሂደት አስተባባሪ አቶ ግርማ ታየ በበኩላቸው ኤችአይቪ ኤድስ በሽታን ለመከላከልና ለመቆጣጠር ዘርፈ ብዙ ተግባራት መከናወናቸውን ገልጸዋል። ኤችአይቪ በማህበረሰብ ውስጥ የጠፋ ይመስልና ብዙ ጉዳቶችን ሲያደርስ ነበረና አሁን ላይ ትንሽ መቀዛቀዞች የታዩበትን ነገር ያን ለማነቃቃት ነው ይህንን መድረክ ያደረግንበትና እና በጣም ጥሩ መድረክ ነው ብዬ ነው የምናስበውና በተለይ ያው ከታች የመጡትን በተለይ አስፈጻሚ አካላትን ነው ጠርተን ያመጣነውና ቀጣይ ላይ የምንሰራው ስራዎች ስላሉ ለዛ ያን ለማስተካከል ነው። በተለይ የዚህ አፈጻጸሞች ላይ በጣም ትልቅ ማነቆ የሆነብን በተለይ ከዚህ ከኤችአይቪ 0.5% የምንለው አለ። 0.5% ማለት ከመንግስት ሰራተኞች ተቆራጭ ሆኖ በዛ ልክ የመንግስት ሰራተኞች ከኤችአይቪ አሊያም ደግሞ ከቫይረሱ ጋር የሚኖሩ ሰዎች ያንን መድኃኒት የሚጠቀሙ ሰዎች ብር ተቆራጭ ናቸው። በየወሩ የሚጠቀሙበት ነው። ነገር ግን የዛ በጣም ብዙ ማነቆች ነበሩ። በተለይ የ0.5 ፈንድ የምንለው በተለይ የተሰበሰቡ ብሮችን ወደ ባንክ ቤት ያለ ማስገባት፣ ሁለተኛ ደግሞ
አጠቃላይ ከመንግስት ሰራተኞች የመጡትን ብር በፋይናንስ ቋት ውስጥ አስገብቶ ለሌላ ጥቅም ማዋል በጣም ከፍተኛ ችግር ይታያል። ያው ቅድም እንትን ስንለን እንደነበረው በጣም አብዛኛዎቹ ወረዳዎች ከ75% የሚሆኑ በላይ የሚሆኑ ወረዳዎች ያንን ብር በአግባቡ እየተጠቀሙ አይደለምና ኢቭን ለሌላ ተግባርም ሁሉ አወጥቶ የማዋል ችግር አለና በተለይ በጣም ትልቅ ችግር ነው። የመጀመሪያው ችግር እሱ ነው ማለት ነው። እንግዲህ አሁን የጠራናቸው ሰዎች ቢያንስ በአስቸኳይ ሄዶ እነዚህ መረጃዎችን ከባንክ ቤት እና ከፋይናንስ አጣርቶ ወደ የሚፈለገው ጥቅም ላይ እንዲውል እንዲያደርጋሉ የሚል እምነት ነው ያለን የመጀመሪያ ማለት ነው። በሁለተኛነት ደግሞ እንያያዝ ነው ቢያንስ ከዚህ ከኤችአይቪ ምርመራና ተመርምሮ ቫይረሱ በደማቸው የተገኘባቸውን ሰዎችን ወደ መድኃኒት ሊንክ ማለት አሊያም ደግሞ መድኃኒትን በስርዓት እንዲጠቀሙ የማድረግ የተወሰኑ ጋፖች ነበሩ። እነዛን ጋፖችን ለመሸፈን ነው ይሄንን እንትን ያደረግ ነውና በተለይ አልፎ የሚታይባቸው ቦታዎች አሉ። በተለይ የቦንጋ ሆስፒታልን ስናይ ሌሎች የመጀመሪያ ደረጃ ሆስፒታሎች አሉ። በተለይ ጠሎ ምንለው ኦዳ ፕራይመሪ ሆስፒታል ምንለውና ሺሽንዳ እና በዛ ልክ ደግሞ የጨና ላይ የነበረው ሆስፒታሎችም አሉና እነዚህ ላይ የተወሰኑ የምርመራ ክፍተቶች ነበሩ። እነዛን ጋፖችን ለመሙላት ነው። በመጨረሻም የኤችአይቪ ኤድስ በሽታን ከመቆጣጠርና ከመከላከል አንጻር የ5 ወራት የአፈጻጸም ሪፖርት የወረዳዎችና የዞኑ የቀረበ ሲሆን ከተሳታፊዎች ለተነሱ ጥያቄዎች በባለድርሻ አካላት ምላሽና ማብራሪያ ተሰጥቶበታል። በወባ በሽታ መከላከል ስራዎች ላይ የተገኙ መልካም ተሞክሮዎችን ለማበረታታትና ያጋጠሙ ተግዳሮቶችን በጋራ ለመፍታት የሚረዳ ውይይት ከክልል ጤና ቢሮና ተጠሪ ተቋማት ኃላፊዎች ጋር በአዲስ አበባ ውይይት እየተካሄደ ይገኛል። ከጤና ሚኒስቴር ትስስር ገጽ የተገኘው መረጃ እንደሚከተለው ይቀርባል። የውይይት መድረኩ መዘጋጀት ባለፉት 3 ወራት በጤናው ዘርፍ የተሰሩና በቀጣይ ለመስራት የታቀዱ ስራዎችን ተናቦ ለመስራት እንደሚያስችል የተናገሩት የጤና ሚኒስትር ዶክተር መቅደስ ዳባ በሁሉም ክልሎች የተሰሩ የወባ መከላከል ስራዎች የመስክ ጉብኝትና የመጀመሪያ ደረጃ ጤና ክብካቤ አፈጻጸም ላይ የተገኙ መልካም ተሞክሮዎችን ለማጠናከርና የሚጠበቀውን ያህል ውጤት ያላስመዘገቡ ተቋማትን ለማገዝና ለማስተካከል የሚረዳ ውይይት ለማድረግ መሆኑን ገልጸዋል። በመድረኩ የወባ መከላከልና መቆጣጠር እንዲሁም የመጀመሪያ ደረጃ ክብካቤ ስራዎች ላይ በአገር አቀፍ ደረጃ የተዋቀረው ግብረ ኃይል በሁሉም ክልሎች ድጋፋዊ ምልከታ በማድረግ ከዚህ አንጻር የተለያዩ መልካም ተሞክሮዎችና ያጋጠሙ ችግሮች በጤና ሚኒስቴር ዴታዎች ሪፖርት ቀርቧል። እንዲሁም በአጠቃላይ የጤናው ዘርፍን ለማሻሻል ከክልል ጤና ቢሮ ኃላፊዎች ጋር ውይይት ተካሂዷል። በድጋፋዊ ጉብኝቱ የወባ በሽታን ለመከላከልና ለመቆጣጠር እየተሰሩ ባሉ የተቀናጀ ስራዎች የህብረተሰቡን ግንዛቤ ከፍ በማድረግ የአጎበር አጠቃቀም፣ የጸረ ወባ ኬሚካል ርጭትና አጠቃቀም፣ ውሃ ያቆሩ ቦታዎችን የማፋሰስና የማዳፈን እንዲሁም አስፈላጊው ምርመራና ሕክምና አገልግሎት አሰጣጥ ላይ እመርታ መምጣቱ በሪፖርቱ ተመላክቷል። በአንዳንድ አካባቢዎች አስፈላጊ ግብዓት በወቅቱ በሚፈለገው ደረጃ አለመድረስ፣ የህብረተሰቡ ተሳትፎ ማነስ፣ የጤና ተቋማት ዝግጁነትና ምላሽ አሰጣጥ ላይ የአጎበር አጠቃቀም ጉድለት የወባ መከላከል ስራ ላይ ያጋጠሙ ተግዳሮቶች መሆናቸውን የተናገሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ከመስክ ጉብኝት በኋላ የታዩ ችግሮችን ለመቅረፍ በክልሎች በንቅናቄ መልኩ እየተሰራ መሆኑን ባቀረቡት ሪፖርት ገልጸዋል። በጎ ፈቃደኞችን በማሰማራት የህብረተሰቡን ተሳትፎ ለማሳደግ መቻሉ መልካም ተሞክሮ መሆኑን የጤና ሚኒስቴር ዴኤታ ዶክተር አየለ ተሾመ የገለጹ ሲሆን ክልሎች የመጀመሪያ ደረጃ ጤና አገልግሎትና የማህበረሰብ ተሳትፎን ማሳደግ እንደሚገባቸው ጠቁመዋል። የማህበረሰብና የሃይማኖት መሪዎችን በማስተባበር የማህበረሰብ ንቅናቄን በመፍጠር የወባ መራቢያዎችን በማፋሰስ የወባ መከላከል ስራዎችን በመስራት ውጤት መገኘቱን የተናገሩት ደግሞ የጤና ሚኒስቴር ዴኤታ ወይዘሮ ፍሬዮት አበበ ሲሆኑ በጉባኤው የተቀመጡ የመፍትሄ አቅጣጫዎችን የክልል ጤና ቢሮዎችና የሚመለከታቸው ባለድርሻ አካላት ተግባራዊ እንደሚያደርጉ ያላቸውን እምነት ገልጸዋል። በመድረኩ የ2017 በጀት ዓመት የ5 ወራት የጤናው ዘርፍ ዋና ዋና ተግባራት አፈጻጸም ቀርቦ በተሳታፊዎች ውይይት ተደርጎበታል። በሚቀጥሉት 10 ቀናት በአብዛኛው የሀገሪቱ አካባቢዎች የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ተጠናክሮ የሚቀጥል መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀም። የአየር ሁኔታ መግለጫ በጥቂት የደቡብ ምዕራብ፣ ሰሜን ምስራቅና መካከለኛ የሀገሪቱ ክፍሎች ላይ የተሻለ ደመና ሽፋን እንደሚኖራቸውም አስታውቋል። ኢንስቲትዩቱን ዋቢ አድርጎ የግብርና ሚኒስቴር ያወጣውን መረጃ ተከታትለን እንመለስ።
በሚቀጥለው 10 ቀናት በአብዛኛው የሀገሪቱ አካባቢዎች የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ተጠናክሮ የሚቀጥል መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ለኢዜአ በላከው የአየር ሁኔታ መግለጫ በጥቂት የደቡብ ምዕራብ፣ ሰሜን ምስራቅና መካከለኛ የሀገሪቱ ክፍሎች ላይ የተሻለ የደመና ሽፋን እንደሚኖራቸውም አስታውቋል። በሚቀጥሉት ቀናት በአብዛኛው የሀገሪቱ ክፍሎች የሚኖረው የበጋው ደረቅ እርጥበት ሁኔታ የድህረ ሰብል ስብሰባ ተግባራትን ለማከናወን አመቺ እንደሚሆን ይጠበቃል ነው የተባለው። አርሶ አደሮችና የሚመለከታቸው አካላት የሚኖረውን ምቹ የአየር ሁኔታ በመጠቀም ሰብልን ከማሳ የማንሳት የማከማቸትና የመውቃት ተግባራትን ማከናወን እንደሚገባቸው ኢንስቲትዩቱ አመላክቷል። በደቡብ ምዕራብ፣ ሰሜን ምስራቅና መካከለኛው የሀገሪቱ ክፍሎች ላይ የሚኖረው አነስተኛ መጠን ያለው እርጥበት ለመጠጥ ውሃ አቅርቦት መሻሻልና ለግጦሽ ሳር አዎንታዊ ሚና ይኖረዋል ተብሏል። የበልግ ወቅትን ቀድመው ለሚጀምሩ አካባቢዎች ማሳን አስቀድሞ ከማዘጋጀት አንጻር ጠቀሜታ እንዳለውም ተጠቁሟል። ሁሉም የሀገሪቱ ተፋሰሶች በደረቅ የአየር ሁኔታ ስር የሚቆዩ ሲሆን ይህም ከትነት ጋር ተዳምሮ በግድቦች፣ በኩሬዎች፣ በወንዞችና በምንጮች ላይ መጠነኛ የውሃ መቀነስ ሊያስከትል ስለሚችል የውሃ ሀብትን በአግባቡ መጠቀም ያስፈልጋል ነው ያለው ኢንስቲትዩቱ። ክቡራን የከፋ ቴሌቪዥን ተከታታዮች ለዕለቱ ይዘን የቀረብነው ዜናዎች የተከታተላችሁትን ይመስላል። ከዜናዎቹ ጋር ምህረተአብ ብርሃኑ ቆይታ አደረግኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። ሰናይ ጊዜ